ልንርቃቸው የሚገቡ 6 በቤተ ክርስቲያን ውስጥ ያሉ አባላት። በቤተ ክርስቲያን ውስጥ ከጎናችሁ ተቀምጠው የአምልኮ መዝሙር የሚዘምሩ፣ ጥቅስ የሚጠቅሱና እምነት አለን የሚሉ ሰዎች ሁሉ ንጹሕ ልብና መለኮታዊ ዓላማ አላቸው ማለት አይደለም። አንዳንዶቹ መንፈሳዊ አዳኞች ናቸው። መጽሐፍ ቅዱስ አማኞች ለይተው እንዲያውቋቸውና እንዲርቋቸው ያስጠነቀቃቸው የበግ ለምድ የለበሱ ተኩላዎች ናቸው። እነዚህ ሰዎች በቤተ ክርስቲያን ውስጥ ተጽዕኖ ፈጣሪ ቢሆኑም፣ በሃይማኖታዊ ስልጣን ቢናገሩም፣ ወይም ለዓመታት በቤተ ክርስቲያን ውስጥ በመመላለስና ለአምልኮ በሚመስል ተግባር ቢሸሸጉም፣ እውነታው ግን ሌላ ሊሆን ይችላል። በቤተ ክርስቲያን ውስጥ ያለ ሰው ሁሉ ጥሩ፣ እውነተኛና እግዚአብሔርን የሚፈልግ ይመስላል። ምክንያቱም እሁድ እሁድ መጽሐፍ ቅዱስ ይዘው በፈገግታ ስለሚመጡ አይታወቁም። የሰይጣን ወኪሎች ሁልጊዜ በምሽት ቤቶችና በቁማር ቤቶች ብቻ አይደለም ያሉት፣ በመቅደሶችና በመንፈሳዊ ህብረቶቻችሁ ውስጥም አሉ። የእናንተን እምነት ለማጥፋትና መንፈሳዊ እድገታችሁን ለማደናቀፍ ስልታዊ በሆነ መንገድ ይሰራሉ። እነዚህ ሰዎች አማኞች በእግዚአብሔር ቃል እንዲያድጉና ፍሬ እንዲያፈሩ ከማድረግ ይልቅ ቤተ ክርስቲያን መመላለሳቸው ብቻ በቂ እንደሆነ እንዲያምኑ የሚያደርግ የሐሰት ደህንነት ስሜት የሚፈጥሩ ናቸው። በጣም አደገኛው ነገር ይህ ማታለል በቤተ ክርስቲያን ቋንቋ ታጅቦና በቤተ ክርስቲያን ባህል ተለውሶ ስለሚመጣ ወዲያውኑ ልትለዩት አትችሉም። በዚህ ቪዲዮ በቤተ ክርስቲያን ውስጥ ያሉ ልናስወግዳቸው የሚገቡ 6 አይነት መርዛማ ሰዎችን እናያለን። አንደኛ፣ ዶክትሪን አስተምሮ የሚያጣምሙ። መጽሐፍ ቅዱስ እንድንርቃቸው የሚያስጠነቅቀን የመጀመሪያው የዶክትሪን ወይም አስተምሮ አጣማሚ የሆኑ ሰዎችን ነው። እነዚህ ሰዎች ጥቅሶችን ከአውዳቸው ውጪ ይጠቅሳሉ። የራሳቸውን አጀንዳ ለመደገፍ ቃሉን በመምረጥ የመጽሐፍ ቅዱስን እውነት በዘዴ ያጣምማሉ። ራሳቸውን የጠለቀ መንፈሳዊ ብስለት እንዳላቸውና ስነ መለኮት ትምህርቶችን እንደተማሩ፣ ሌሎች ያልደረሱበት ልዩ መገለጥ እንዳላቸው አድርገው ያሳያሉ። ሁለተኛ ጴጥሮስ 3:16 ላይ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ፣ ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚያን ደግሞ ለገዛ ጥፋታቸው ያጣምማሉ በማለት ይናገራል። ጳውሎስም በጋላትያ 1:8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ይላል። እነዚህ ቃሎች የቴዎሎጂያዊ ሐሳቦች ሳይሆኑ አስቸኳይ ማስጠንቀቂያዎች ናቸው። የሐሰት ትምህርት ለህብረት ወይም ለአንድነት ሲባል ችላ ሊባል የሚችል ምንም ጉዳት የሌለው የተሳሳተ መረጃ ብቻ አይደለም። ስለ እግዚአብሔር ያላችሁ መረዳትና ዕውቀት ቀስ በቀስ የሚያበላሽ ብሎም ከክርስቶስ ጋር ያላችሁን ግንኙነት የሚያዛባና እምነታችሁን የሚሸረሽር መንፈሳዊ መርዝ ነው። ሁለተኛ፣ ክብር የሚወዱ። ከሁለተኞቹ አደገኛ አባላት ውስጥ ክብርን የሚወዱ ወይም ክብርን ለራሳቸው ብቻ ማድረግ የሚፈልጉ ሰዎች ናቸው። እንደነዚህ አይነት ሰዎች የሌላውን ሰው ስኬት ወይም ሥራ ማድነቅ አይፈልጉም። ይልቁንም ትኩረትን ሁሉ ወደ ራሳቸው ለመሳብ ጥረት ያደርጋሉ። ሶስተኛ፣ ዮሐንስ 1:9 ላይ ዲዮጥራጢስ ዋና ለመሆን የሚወድ ተብሎ ተለይቷል። እነዚህ ሰዎች በማንኛውም ቦታ ለመታየት ይፈልጋሉ። ትኩረት ከእነሱ ሲርቅ ደግሞ ድራማ በመፍጠር ራስ ወዳድነታቸውን በአገልግሎት ስም ይሸፍናሉ። በተለይ እነዚህ ሰዎችን መርዛማ የሚያደርጋቸው ነገር ማጭበርበርንና ትኩረት መፈለግን እንደ እግዚአብሔር ሥራና ፍቅር አድርገው ማሳየታቸው ነው። በተለይም ደግሞ የሌሎችን ጸጋ በማዳከም እነሱ ብቻ በሁሉም ነገር ጎልተው ለመታየት የሚፈልጉ አይነት ሰዎች ናቸው። ሶስተኛ፣ መረጃ የሚሰበስቡ። መጽሐፍ ቅዱስ አማኞች እንዲለዩአቸውና እንዲርቋቸው የሚያስጠነቅቀው ሶስተኞቹ የቤተ ክርስቲያን አባላት መረጃ የሚሰበስቡ ሰዎችን ነው። እነዚህ ሰዎች አሳቢ እንደሆኑ በማስመሰል የግል ሚስጥሮቻችሁን በመጠየቅ ስለ እናንተ ሕይወትና ስላላችሁበት ነገሮች ሁሉ ሚስጥራዊ መረጃዎችን ከሰበሰቡ በኋላ ያንን ያገኙትን መረጃ የጸሎት ጥያቄ በማስመሰል በሐሜት ሰዎችን ለማጥፋት በስልት ይጠቀሙበታል። ይህን በማድረግም የሰዎችን ስም ያጠፋሉ፣ ግንኙነቶችን ያበላሻሉ፣ እንዲሁም መከፋፈልን ይፈጥራሉ። ይህን ሁሉ የሚያደርጉት ደግሞ የሁሉንም ሰው ሚስጥር በማወቅና ማንን መደገፍ ማንን ደግሞ ማግለል እንዳለባቸው የሚያውቁ ሁሉን አዋቂ መስለው በመቅረብ ነው።
ምሳሌ 20:19 እንዲህ ይላል፣ ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙጥ ሰውን አትገናኘው በማለት ይናገራል። እነዚህ ሰዎች ወዳጅነትን እየገነቡ ሳይሆን ነገ በእናንተ ላይ የሚጠቀሙትን ጥይት እየለቀሙ ነው። አራተኛ፣ ሁልጊዜ ተበዳይ ነኝ የሚሉ። እነዚህ አደገኛ በቤተ ክርስቲያን ውስጥ ያሉ ሁልጊዜም ተበዳይ ነኝ የሚሉ ሰዎች ናቸው። እነዚህ ሰዎች እያንዳንዱን ስብከት እንደ ግል ጥቃት አድርገው ይቆጥራሉ። እያንዳንዱንም የመሪነት ውሳኔን እነሱን ለማጥፋት እንደታቀደ አድርገው ይተረጉማሉ። ማንም እኔን ሊረዳ አይችልም በማለት ወይም ፍላጎቴ አልተሟላም፣ ስለዚህ ቤተ ክርስቲያን በድሎኛል በማለት ሁልጊዜም ግጭትና ቀውስን ይፈጥራሉ። ምሳሌ 16:21 እንዲህ ይገልጠዋል፣ ከሰል ፍምን እንጨትም እሳትን እንዲያበዛ እንዲሁ ቁጡ ሰው ጠብን ያበዛል ይላል። እነዚህ ተበዳይነን የሚሉ ሰዎች ሁልጊዜ ግጭት የሚያጋጥማቸው ሰዎች ሳይሆኑ ይልቁኑ እንደውም ግጭትን በስልት የሚፈጥሩ ናቸው። እርማትን አይቀበሉም። ተጠያቂነትን እንደ ስደት ወይም እንደ ተገፉ አድርገው ይቆጥራሉ። እንዲሁም ፍላጎታቸው ካልተሟላ ቤተክርስቲያኑን እንደሚለቁ ዘወትር ያስፈራራሉ። ሆኖም ግን ተበድለውም እንኳ ባሉበት ለመቀጠል መስዋዕት እንደከፈሉ ተደርጎ እንዲታዩ ስለሚፈልጉ ቤተክርስቲያኑን ትተው አይወጡም። እነዚህን ሰዎች እጅግ አደገኛ የሚያደርጋቸው ነገር የመሪዎችን ጉልበት መጨረሳቸውና ራሳቸው በፈጠሩት ሁከት የመሪዎችን ጊዜ መሻማታቸው እንዲሁም ተበድለናል የሚለውን ወሬያቸውን የሚሰሙ ወይም ሐሳባቸውን የሚያስተጋቡላቸውን አጋሮችን በመመልመል ክፍፍል መፍጠራቸው ነው። አምስተኛ፣ መንፈሳዊ ቫምፓየር። መጽሐፍ ቅዱስ የሚያስጠነቅቀን አምስተኛው የቤተ ክርስቲያን አባል አይነት መንፈሳዊ መጣጭ የሆኑትን ነው። እነዚህ ሰዎች አንድ ነገር የሚታያቸው የሆነ ነገር ሲፈልጉ ብቻ ነው። ቤተ ክርስቲያን እንደ ሃይማኖታዊ ማህበራዊ አገልግሎት ድርጅት ይቆጥሯታል። ለማደግ፣ ለመለወጥ ወይም ለማገልገል ፈቃደኛ አይደሉም። ነገር ግን ቤተ ክርስቲያን የተቋቋመችው የእነርሱን ፍላጎት ለማሟላትና ችግራቸውን ለመፍታት ብቻ እንደሆነ በማሰብ የአገልግሎቱን ሀብት፣ ጊዜና ጉልበት ያለማቋረጥ ይበዘብዛሉ። ሁለተኛ ተሰሎንቄ 3:10 ላይ እንዲህ ብሎ ያስቀምጣል፣ ደግሞ ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና በማለት ይናገራል። ቁጥር 11 እና 12 ደግሞ ስራ ሳይሰሩ በሰው ድካም ላይ ስለሚኖሩ እንዲሁም ፍሬያማ አገልግሎትን የሚያደናቅፉ ትኩረትን በሚበታትኑና ሁከትን ስለሚፈጥሩ ስራ ፈቶች በዝርዝር ይናገራል። እነዚህ ሰዎች በየሳምንቱ አስቸኳይ የገንዘብ እርዳታ፣ የረጅም ጊዜ ምክክርና ልዩ መስተንግዶ ይጠይቃሉ። ነገር ግን በመንፈሳዊ ሕይወታቸው ምንም አይነት እድገት አያሳዩም። ለራሳቸው በቀጥታ የማይጠቀሙበት ከሆነ ለማንኛውም ሥራ በፈቃደኝነት አይሳተፉም። ለዓመታት ላበላሹት የኃላፊነት መጓደል ሲጠየቁ ሌላ እርዳታ ከመጠየቅ ወይም ነገሮችን ከማስተካከል ይልቅ ወዲያውኑ የጥል መንፈስን ያሳያሉ። ለገዛ ምርጫቸው ውጤት ደግሞ ሌላውን ሁሉ ይወቅሳሉ። ስድስተኛ፣ ሐሰተኛ ነቢይ። መጽሐፍ ቅዱስ አማኞች እንዲርቋቸው የሚያስጠነቅቀው ስድስተኞቹና እጅግ አደገኞቹ ሐሰተኛ ነቢያት የሆኑ ሰዎችን ነው። እነዚህ ሰዎች በሚማርክ በራስ መተማመን ካሪዝማቲክ ኮንፊደንስ የሚንቀሳቀሱ ከተፈጥሮ በላይ የሆኑ ተሞክሮችን በሰው ሰራሽ መንገድ የሚፈጥሩና ከእግዚአብሔር ድምፅ ጋር ልዩ ግንኙነት እንዳላቸው አድርገው ራሳቸውን የሚያስተዋውቁ ናቸው። ከመጽሐፍ ቅዱስ ጋር በማይስማሙ ትንቢቶች፣ ከአጋንንታዊ ወይም አስማታዊ አሰራሮች በተዋሱ ልምምዶች እንዲሁም የእግዚአብሔርን ቃል ስልጣንና የክርስቶስን የማዳን ሥራ ብቁነትን በሚያቃልሉ ትምህርቶች ሰዎችን ወደ መንፈሳዊ ስህተት ይመራሉ። ማቴዎስ 7:15 እንዲህ ሲል ያዛል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይላል። ቁጥር 22 ደግሞ በፍርድ ቀን ብዙዎች በኢየሱስ ስም ትንቢት እንደተናገሩ አጋንንትን እንዳወጡና ብዙ ተአምራትን እንዳደረጉ እንደሚናገሩ ይገልጻል። ነገር ግን አገልግሎታቸው ለመጽሐፍ ቅዱሳዊ እውነት ከመገዛት ይልቅ በመንፈሳዊ ማታለል ላይ የተገነባ በመሆኑ ክርስቶስ ራሱ ከቶ አላወቅኳችሁም ብሎ እንደሚመሰክርባቸው ይናገራል። እነዚህ ሰዎች አማኙን የሚስቡት በሚያስደንቁ ተአምራቶች፣ ስሜትን በሚገልጡ ስብከቶች ሲሆን አማኞች በራሳቸው መጽሐፍ ቅዱስን በማጥናት እንዲያድጉ ከማድረግ ይልቅ በእነርሱ ስጦታ ላይ ብቻ ጥገኛ እንዲሆኑ በሚያደርግ ድራማዊ ትዕይንቶች ላይ ይደገፋሉ።
ትንቢታቸው ሳይፈጸም ሲቀር ወይም የግል ሕይወታቸው ከመድረክ ንግግራቸው ጋር ሲጋጭ ንስሐ አይገቡም፣ ይልቁንም ሰበብ ይደረድራሉ። ሰሚዎቹን እምነት የላችሁም ብለው ይወቅሳሉ፣ ወይም በቤተ ክርስቲያን መድረክ ላይ ያገኙትን ተቀባይነት ተጠቅመው ባመኗቸው ሰዎች ላይ ጥፋት ማድረሳቸውን ይቀጥላሉ። ማጠቃለያ፣ በሃይማኖታዊ መልክ ውስጥ በልማድ የሚገኘውን እምነት ግልጽነትና መንፈሳዊ ጥማት ለግል ጥማታቸው መጠቀማቸው ነው። ይህንን እድል ተጠቅመው በሰዎች ሕይወት፣ ንብረትና መንፈሳዊ ስልጣን ላይ ተጽዕኖ ያሳድራሉ። አገልግሎታቸው ወይም የሚሰሩት ሃይማኖታዊ ስራቸው አሳማኝ ቢመስልም እውነተኛ ፍሬያቸው ግን ከእግዚአብሔር መንግሥት ይልቅ የራሳቸውን ጥቅም ብቻ የሚያሳድድ ልብ እንዳላቸው ያረጋግጣል። ኢየሱስ በማቴዎስ 10:16 ላይ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ ብሎ አስጠንቅቋል። ይህ መመሪያ በተለይ በቤተ ክርስቲያን ውስጥ በጣም አስፈላጊ ነው። ምክንያቱም አማኞች ብዙ ጊዜ ህብረቶችን መካፈል ወይም ቤተ ክርስቲያን መገኘት እውነተኛ መንፈሳዊነትን እንደሚያረጋግጥ ያስባሉ። እውነታው ግን የተለያዩ የሰይጣን መጠቀሚያ የሆኑ ሰዎች እውነተኛ በሚመስል ሃይማኖታዊ ሽፋን ክርስቲያናዊ ባህልን እንደ መደበቂያ በመጠቀም ሰርገው ይገባሉ። አንደኛ ዮሐንስ 4:1 መናፍስትን ከእግዚአብሔር እንደሆኑ መርምሩ እንጂ መንፈስን ሁሉ አትመኑ በማለት ያዛል። መንፈሳዊ ጤንነታችሁን፣ ስሜታዊ ደህንነታችሁንና መለኮታዊ ዕጣ ፈንታችሁን በሃይማኖታዊ ጨዋነት በሚመስል መሠዊያ ላይ እንዳታስቀምጡ ተጠንቀቁ። ካጋጠሟችሁ ሰዎች መካከል እጅግ አደገኛ የሆኑት መጠጥ ቤት ውስጥ የሚገኙ ሰዎች ሳይሆኑ መጽሐፍ ቅዱስን አብሯችሁ የሚያጠኑ፣ አጠገባችሁ ተቀምጠው የሚዘምሩ፣ የሚያገለግሉ፣ በማህበራዊ ገጻቸው ላይ ሃይማኖታዊ የሆነ ነገሮችን የሚለጥፉ ሊሆኑ ይችላሉ። ስለዚህ እነዚህን ሰዎች ለማወቅና ከእነርሱ ለመራቅ የምትችሉት መንፈስን በመመርመርና ፍሬያቸውን በማየት ነው።